ተረዳችሁኛ? ግን እኔ ለሷ ምነግራት ለነጃኒ ምናምን እንደሌላው ቲክቶከሮች ብልጡ ነው። ሌላ ቲክቶከሮች ከትልልቅ ሰው ጋር እንደሚተኛ ማን በገላውን በገንዘብ እንደሚሻ ብዙ ታሪክ አውቃለሁ። ብዙ እርስ በርስ ተደባብቀው ብዙ እርስ በርስ የተያዙት ነገር አለ። ሁሉም እዛ ቲክቶክ ግን ብልጥ ናቸው። ወጥተው የራሳቸው ሚስጥር አይናገሩ። ኢቭን እናንተን ራሱ ማለት ነው ጥፋተኛ እንኳን አንድ ሰው እንዳለበት እያወቁ ለአንድ ሰው ወገን ይሄ ተሳስቷል ብለው እንኳን አይናገሩ። ሁለቱንም ነው እኔ አሁን ስለ ጃኒና ጆን ዳንኤል ማቃቸው እንደናንተ ሶሻል ሚዲያ ላይ ጌም አብረን የምንጫወተው በአካል አልበላው አብሬያቸው አልጠጣው አላቃቸው ምናምን እዛ በአካል የሚያውቋቸው ግን በደንብ የሚያዩ አሉ ምን ሲፈጠር እንደነበር በትክክለኛ ግን አይፈርዱም። ብልጥ ናቸው። የራሳቸውን ሚስጥር አያወጡም። እንዳለ ጌመሮች ቲክቶከሮች ካያችሁ ማለት ነው እነ ጆን ዳንኤልና ጃኒ እንዲህ ሲባል አንድ እንኳን እውነተኛ የሚያወጣ ሰው የለም። ስለዚህ ለምንድን ነው ሚስጥራችሁን ገበናችሁን ማደብቁት? ነገ ለምን ሰው መዘባበቻ ትሆናላችሁ? አንድ ሁለተኛ ነገር ደግሞ ችግር ካለ በትልቅ ሰው መፍታት ወይም በህግ መሄድ በህግ መሄድ ማርያምን እግዚአብሔር እኔ ይሄን ነው የምነግራችሁ እንጂ ሁሉም ሰው ልንገርሽ ጃኒ ሁሉም ሰው ተደብድቦ ያሳለፈው የህይወት ታሪክ አለ። በጆን ዳኒ እንደዚህ በቃ ብቻ ገበናችሁን አታውጡ። እኔ በውስጤ ስንት ችግር አለ መሰለሽ እንዲህ ብዬ አልቅሼ ሰሚ ባገኝ አልቅሼ የምነግረው ማርያምን ነው የምልሽ። እዚህ ቲክቶክ ላይ ስመጣ ምናምን መሳቄን መቁላላቴን አትይ የውስጤ የሚሰማኝ ሰው ባገኝ በደንብ በቃ አልቅሼ ሪከርድ ሳያረገኝ የልቤን ነፃ ሆኖ አውሪ አትፍሪ ብሎ የሚያደርገልኝ ሰው ባገኝ የሆዴን ያንጀቴን ዝርግፍ አድርጌ ከሀስከፈብ ነግረው ደስ ይለኛል። ለሰውም አይነገርም ውዴ። ሰው አሁን ዘንድሮ ማለት ነው ቃንዴ ሩዋ ውጪ የኔ እናት ለሰውም አይነገርም የኔ እናት። ዘንድሮ በስልክ እንኳን ደውለሽ የምታለቅሽበት ሰው የለም። ሰው ያስፈራል፣ ሪከርድ ያረግሻል፣ ሚስጥርሽን ይይዛል፣ ስትጣይ ያስፈራራሻል። ስለዚህ ለማን ነው የምትነግሪው? ተንበርክከሽ ለመድኃኔዓለም ለማን ነው የምትነግሪው? ለራስሽ ለሆዴ መልሼ ለራሴ ያወራዋለሁ ወይ ለመድኃኔዓለም ነው የምነግሪው? ማርያምን ነው የምልሽ እንጂ ሁሉም ሰው የሚያሳልፈው ነገር አለ። ስለዚህ ገበናችሁን አታውጡ። ዴኒ በጣም ሳይ ማርያምን በጣም ርቀት እየሄዱ ነው። ተው አይ ዶንት ኖ። እኔ እግዚአብሔርን አላቅም። እኔ አንድ 5 ሳንቲም እግዚአብሔር አልኳችሁ እንደው ተዋረጂ ተማሪበት ብሎ ታላዋረደኝ በስተቀር የኔን ገበና በሞት አላወራላችሁም ለዚህ ማህበረሰብ። እኔን ይሁን ፊቴን ይሁት በፊቴ ስደቡኝ፣ እኔን ይሁን ቤቴን በቤቴ እዚህ አንድ የምቀመጥባት ክፍል በዛ ስደቡኝ፣ በቃ በዘሬ ስደቡኝ ወይ በሃይማኖቴ ስደቡኝ በምታውቁት ከላይ ካለው። በውስጥ ግን በምንም ታሪክ ሚስጥሬን አላወጣም። በምንም ታሪክ በምንም ቢበድሉኝ ዘሮቼ ዘመዶቼ ቢበድሉኝ ቢያስቀይሙኝ ስጋዬን ቢበሉት ራሱ ወጥቻ አላወራም። እዛው በመጨረሰው ጨርሳለሁ እንጂ ከአሳልፌ ለባዳ አደባባይ አላወጣም። ፍቅረኛም ቢኖረኝ ቢበድለኝም የሱን በደል እጨርሳለሁ። በህግ ካለ ህግ ሀገር ነው ያለሁት። ቆሜ ጋፈጠዋለሁ እንጂ አውጥቼ ለዚህ ህዝብ አልናገርም። በቃ ከፍቷችሁ እንኳን እንባችሁ ጠብ ሲል እኮ ማለት ነው እኔ ማልቀስ ያቆምኩት እኮ ለዛ ነው። ሆድ ይብሰኛል ቶሎ እንባይ ጠብ ሲል አገናኝተውት በእንትና ቀንታ በእንትና ግን ቀኑ ሙሉ ቤቴ ውስጥ ምን እንደሚፈጠር ማንም የሚያውቅ የለም። ምን እያሳለፍኩ እንደሆነ ማንም የሚያውቅ የለም። ከዚህ ስመጣ ፊቴን ነው የምታየው። ቤቴ ውስጥ ግን ምን እየተካሄደ እንደሆነ አታውቁም። ገባችሁ? ከዛም ባይ ሲመጣ በእንትና ቀንታ እንትና ጊት ስለጥሳ እንትና እንዲህ ስለሆነች እያላችሁ ታነካካላችሁ። የሚረዳችሁ የለም። ባጭሩ ጃኒ ገብተሽ በየገዝቱ አታብራሪላችሁ። ጆን ዳንኤልም እንደዛው። ይሄንን ነው ምላችሁ። እኔ አይዶን ነው ናዮ የናዮን ደግሞ አየሁትኝ። ይሄ ቴቴ ቂንጥራም ተውቴ ቂንጥራም ነው አለቅላቂ። በዚህ እድሜው ባጭሩ ቴቴ ነግሬዋለሁ። የድሮ ሸርሙጣ ሲያረጅ አቃጣሪ ይሆናል። እሱ ቱናይ መንበሩ እቺንትና በቃ የድሮ ሸርሙጣ ሲያረጅ በቃ አቃጣሪ በየሰፈሩ አቃጣሪ ነው የሚሆነው። እነሱ ናቸው ማርያምን እንደ ማስማማት የሰውን ነገር ገበና ለማውጣት ልጅቱ የረሳችሁን ሁሉ ኬክ ታስታውሻለሽ እዚህ ግንባርሽ ላይ አድርጎብሽ እያለ የስንት ታናሹ ናት እኮ ጃኒ ለቴቴ የስንት ታናሹ እኮ ናት። ግን የረሳችሁን ነገር ኬክ እዚህ ግንባርሽ ላይ ቀብቶ ለቅልቆ ይላታል። የረሳችሁን ማስታወስ ምን ይሉታል እንዴ? ሰው እኮ በፍቅር ማለት እኮ ይጣላል ይጨቃጨቃል። እኛ ክርስቶስ አይደላችሁም። ትደባደባላችሁ፣ ትጣላላችሁ፣ ትጨቃጨቃላችሁ። የከፍ ያለ ነገር ሲመጣ ነው በህግም ሆነ ወንጀል ብላችሁ የምትሄዱት እንጂ ጥርስና ጥርስም ምላስም ይጋጫል እኮ። እሱ ግን አውቆ ልጅቷን ለማስታወስ ይሄን ሆኖ ያኔ ለምን አልተናገረም?
ከጆን ዳንኤል ጋር ሲጠብቅ ጠብቁ ምረው እንደተጣላ ስለሚያውቅ ነው ቴቴ የሚነግራት። ያኔ ፊቷ ላይ እንደዛ ሲለቀልቅላት ሶሻል ሚዲያ ላይ 13 ዓመት ሙሉ አንድ ወሸላውን ከወንበር ጋር ጣብቆ ሲያማ የነበረው ትንሽ ትልቁን ሃይማኖት ዘሩን ከምኑ ሲያባላ የነበረ ሰው ነው። እኛ እሱን አይተን ነው ባለጌ ዘልዛላ ክፍታፍ ሆነን የቀረ ነው፣ ተሳዳቢ ሆነን የቀረ ነው። እነ ቴቴን እነዛን ተሳዳቢ እያየን ነው። ሰው ያኔ ለምንድን ነው ጃኒ እንደዛ ኬክ ሲለቀልቃት ምን ሲላት አሁን የሚያስታውሳት ማለት ነው? ያንን ነገር ህመሟ የሚያስታውሳት ለምን ያኔ አልተናገረም? ይሄ አግባብ አይደለም እያለ ሲከራከር አለበት። ለአርቲስቱ ለምኑ ሲያወራ አለበት። ለምን ለጃኒ ያን ያልቆመም? ከጆን ዳንኤል ጋር ስላልተጣላ ፒስ ስለነበረ። ዛሬ ግን ከጆን ዳንኤል ጋር ሲጣላ ጠብቆ ልጆቹ ላይ መሃል ገብቶ ያባላል። ለቃቃሚ እየተበቀልከው እንጂ ለልጅቷ እያዘንክላት ነጥብ አስጣልካት። ወሸላ ሽንፍላ ደበሎ የወንድ ማሰሩ ቁጭ ብሎ አሉባልታ ያወራል። ልቀምቃሚ